ጆከር እዛ ቴሌግራም ላይ ብዙ ስራ የሚሰራል። እስቲ ሌላ ቴሌግራም እንዳለም ሰምቻለሁ። እሱንም ይዤ እመጣለሁ። ግን እውነቱን በቃ ለመካዳት ሞክሩ። እኛ ራሳችን እንዘጋው ነበር አካውንቱን። እንደዚህ እንደተጨነቃችሁ ብናቅ ይሄ ሁሉ ግሩፕ ተከፍቶ ሰው ተሰብስቦ ምናምን በጎቹ ለምንድን ነው ያልተስማሙት? ምን ነው ዝም አላችሁ ብዬ ታንኮስ አደርጋለሁ። ዝም አትበሉ እንዴ ተሳደቡ እንጂ። እኔ ከሆንኩ የከፈኩት እዛ ግሩፕ ላይ መጥፎ ነገር ከተጻፈ የምጠየቀው እኔ ነኝ። ዩቲዩብ እናዘጋ ብለው ሲሉ ለምን እንደዚህ ታደርጋላችሁ ብለህ ስትቆጣቸው ሰማው ያልኩት ነው። ምን ታዩ? በእናትህ ጆከር ምስኪን በቃ ጆከር ሲገባ ትገባለህ፣ ካልገባት አይ ገብቶታል። ግን ታዩ በእናትህ በቃ ተቸገረ። ጆከር ግን ማለት ነው መናገር አቁመሃል። ተናገር። እኛ ላይ ሲሆን ነው እንዴ ዝም የምትለው? እኔ ችግር የለም እናንተ መካከል የሱም እኮ የአንቺ ብቻ ሳይሆን አይ ቲንክ እንደሰማሁት የሱም አለበት፣ የብዙ ሰው ነው ያለበት። የብዙ ሰው እኮ ነው የተጻፈ። እሷ እንኳን ልጅ ሌላም ሰው ጆይን ብሎ እኮ መጻፍ ይችላል። ያንን ስማ በቀይ እስክሪፕቶ የተጻፈ ነው ማለቴ እንደዛ ማለት ሳይሆን ያን ጽሁፉ እኔም ማንም ሰው ገብቶ ይጽፈዋል። ግን አንተ ነው የከፈትከው አሉ እኮ ግቡ። ኧረ እኔ አሉ ደህና ኤምፔቻችሁ ለምን መሰለሽ እንትን አይልም መግባት አይፈልግም። ግን በኋላ ደግሞ እንደዚህ አልክ ተብሎ እንትን ስለሚሉት ይቅርበት። የሱም ስም አለበት። የሱ ስም እኮ የሆነው እኛ ጋር ገብቶ ስላወራ እኮ ነው። ባያወራ ኑሮ ስም ነው የብዙ ሰው ስም ነው ያለበት። ኦኬ ሊዮ ሻክ እንትንን ቆሎ ባክ መልሻለሁ። አያዋለሁ። እሺ አባቴ ሮባዬ ዴቫ የምትባለው ወንድ ነህ? እኛ ራሳችን እንዘጋው ነበር አካውንቱን። እንደዚህ እንደተጨነቃችሁ ብናቅ ይሄ ሁሉ ግሩፕ ተከፍቶ ሰው ተሰብስቦ ምናምን ዝጓ አካውንታችሁ ልኩኝ ይህን ያህል አስጨንቃችሁናል፣ ይህን ያህል ደማችንን አፍልታችሁናል ብላችሁ ካሰባችሁ ያ እውነት እንዘጋው ነበር አካውንት። ምን ናችሁ ነው እንደዚህ ደረጃ እንደዚህ አይነት ድርጅት ለስራ ለመለወጥ አትደራጁም? ለለውጥ በማህበር መሬት አትጠይቁም? ያሳዝናል። በጣም ነው የሚያሳዝነው። ይሄ እኮ ምቀኝነትም አይደለም መጨነቅ ነው። በቃ ነፍሳቸው ተጨንቋል። ያሳዝናል። በጣም ነው የምናሳዝነው። አካውንታችንን እንዲዘጉብን በጎቹ እንዴት ዘገዩ እስካሁን አካውንቱ ሳያዘጉት? አይ እናንተ ደግሞ አሮጊት ምናምን አስጠሊታ ውሻ ምናምን ክሬቲቭ ስድብ ተሳደቡ። እኛ እኮ ክሬቲቭ ስድብ ተሳደቡ ደስ ይለናል። እኔ አሁን ካልተሳደባችሁ ደስ አይለኝም። ደስ ይልሻል ልጅ ዝም ሲሉሽ እንደው ምን ገጠማቸው ነው የምለው። ምን ደረሰባቸው? ምን ነው ዝም አሉ ብዬ ተንኮስ አደርጋለሁ። ምን ነው ዝም አላችሁ ብዬ ተንኮስ አደርጋለሁ። ዝም አትበሉ እንዴ ተሳደቡ እንጂ ማለት ነው። ተሳደቡ አለባችሁ እንዴ። ግን ለምንድን ነው በጎቹ ያልተስማሙት? ጥያቄው በጎቹ ለምንድን ነው ያልተስማሙት? አልተስማሙም እንዴ? እኔ እኮ ምንም እኮ አላየሁም። ሳይስማሙ ቀርተው እኮ ነው ሪከርድ ላይቭ ላይ ያወሩት። መቼ እንትን አልኩኝ። እኔማ አንድ ሪከርድ ነው ያየሁት ጆከር እያወራ እና የሆነ ስክሪንሾት ለጥፎ ጆከር ሲቆጣቸው ነበረ። ለምን እንደዚህ ታደርጋላችሁ? የኔ ቆንጆ ሰዎች ታያቸው ነቀሽማ ዛሬ ለባናኑን ነው በጣም ነው የሚያምረው። የማን ስራይት ነው ልብሱ? ልብሱ ያምራል። ጥሩ ዘር ነው የተሰራችው። በጣም ነው የሚያምረው። በጣም ነው የሚያምረው። አይ ነው
ኤልሹዬ በጎቹ ሊያፈቻቸው ገና በይታረዱ ለባህል ይታረዳሉ። መቼ ነው ወደ ሀገር የምትገቡ? በጎቹ ሊያበል ተጨረሰቻቸው። አላለቁም፣ ገና ናቸው። ልጅ ያላለቁም። ወደ ሀገር ይገባሉ። ጌም ስሚ ኤልሹ፣ እኛ ግን ጌም ማጫወት አለብን። በቃ እንደዚህ አንበሳ መውረድ አለብን። አንበሳ እናወርድላቸው ለበጎቹ። በግ ሲበሉ ምንም አይሉም አሉ። አሁን በድሎ ነው እንደዚህ ነው። ሚጣዬ ወይ በልጅ ሰሚ ልቾ እና ምንም ወይ ያላለሽም አካውንትሽ አልተዘጋም። ወይ ሊሌ ነው መሰለኝ። እሺ ወይ ሊሌ ነው ጋይስ። ኮፒ ሊንክ አድርጉ። ጉድ ነው ብቻ ነው። ደግሞ ጉዳይ ጠዋት እያወራሁ ነበረ። ስለምን እንደዚህ ቴሌግራማቸውን ስክሪንሾት አንስተው ልከውልኝ ከዛ አካውንቱን ሊንኩን ላኩልኝና ጆይን አድርጌ ስገባ በሳቅ ነው የምትወጪው። በቃ በሳቅ ነጋገር ግን ማለባበስ አያስፈልግም። ይኸውልህ እኔ ብዙ ጉድ ይወጣል። ገና ብዙ ጉድ ነው የሚመጣው። ጆከር እዛ ቴሌግራም ላይ ብዙ ስራ የሚሰራል። እስቲ ሌላ ቴሌግራም እንዳለም ሰምቻለሁ። እሱንም ይዤ እመጣለሁ። ግን እውነቱን በቃ ለመካዳት ሞክሩ። እዛ የሁሉም ሰው ሜንሽን ተደርጓል። ተው ምናምን የሚባል የለም። ማስረጃ ቪዲዮ ላሳይሽ እንዴ? ክፈትና ሳይ የሁሉም ሰው የስማችን እንዳለ ሜንሽን ተደርጓል። አልፈልግም። እኔ ለጆከርም አስረድቼዋለሁ። ከቁጥጥራችን ውጭ ነው። ስለዛ ግሩፕ የምናውቀው ነገር የለም። እንደውም አዳምጫ እነ ሳራ እዚህ ነገር ውስጥ አሉበት የሉበት የሚለውም ገና ይጣራል። ምክንያቱም ሳራ የሷ ተከታዮች ጨዋ ናቸው ብላለች። አዳምጫ ቆይ እኔ አረ ነፍጠኛ ሰው አታሰድቢ። ረፊ በቃ ጉዳይ እንነጋገርበታለሁ። ረፊ ለምን አታዳምጥም? ሐሳቡን ይጨርስ። ረፊ ሲናገራቸው ባለፈውም የሰው ስም እያነሳችሁ ብላችሁ አታሰድቡ። የማራናታ የምትባለውን ጉድ እንደዚህ ሳወጣው እንደዚህ ሲንጫጩ ነበር። በቃ እውነቱን መቀበል አለባችሁ። የሷ ተከታይ ጨዋ ናቸው ብላለች። እኔ ጨዋነታችሁን እያወጣሁ አሳያችኋለሁ ምን እንደምትሰሩ በራሳችሁ ጓደኞች ላይ ምናምን እንደምትሰሩ። እዛ ግሩፕ ላይ ብዙ ነገር አለ። አሁን ዋናው ነገር እዛ ግሩፕ ላይ ሜንሽን ተደርጎ ነው አይቻለሁ። ስም ተጽፎ ስማችን በዝርዝር ተጽፎ ተለቆ አይቻለሁ። ገባ አይደለ? ዋናው ነገር አሁን መሰዳደቡና መገፋፋቱ ሳይሆን ትልቁ ነገር እየተነጋገርንበት ያለው ነገር ግሩፑን የከፈተው ማን ነው? ኦነርነቱን አይቻለሁ። እዛ ግሩፕ ላይ ግን እኔ ከሆንኩ የከፈትኩት እዛ ግሩፕ ላይ መጥፎ ነገር ከተጻፈ የምጠየቀው እኔ ነኝ። አምናችሁበት ነው ወይ አይታችሁ ዝም ያላችሁት? እኔ ጥያቄ ነው ተለቆሰይ ይሄን ነገር የጠየቁት ከታች ይኸውልህ ባይታመንበት ተው ነበር የሚባለው። እሺ አንድ ጊዜ ላውራና ታወሪያለሽ። ከዛ ቀጥሎ ከዛ ቴክስት ጀምሮ ይሄንን ቻሌንጅ ሁላችንም መቀላቀል አለብን። ዛት ሚንስ ምን እንደሆነ ይታወቃል። ተው የሚባል ሳይሆን ያለው ከታች ይሄን ቻሌንጁ መቀጠል አለበት ነው የሚለው። ቀጥይ ነፍጠኛ ብዙ ነገር አሳያችኋል። ቀጥይ አምዝሮ ስድድብ ቤታ ናት እንደዚህ ያለችው። ቴክስት የሷ ስም የቴሌግራም ስሟ ስላለች እሷ አይደለች እንደሆነ ቤታ ወይ እኔን አንቺ ልጅ የምትጠየቂውን ጥያቄ መጀመሪያ ወደማይሆን ነገር አትውሰጂ። የምትጠየቂውን ጥያቄ ግሩፑን ከከፈኩት እኔ እዛ ግሩፕ ላይ የሰው ስም ሜንሽን ከተደረገ ከቁጥጥራችን ውጭ ነው። እሱን ነገር እስማማበታለሁ። የመጣ ሰው ገብቶ ነው የሚጽፈው። እሱን ነገር እስማማበታለሁ። እሱን እንጂ አበቃ የመሰላችሁ ሰውንም አታሰድቡ። ጥያቄ ነው የተጠየቀ። ጥያቄ ሲጠየቅ ደግሞ ይሄ አበቃ አልሆንኩም። ጆከር ግሩፕ ከዚህ ነው። እኔ ስሜ ሜንሽን ስለተደረገ ነው። እዛ ጋር ስሜ ስለተጻፈ ነው የጠየቁት።